አክልዬ ሰሞኑን ያልነገርሽኝ ነገር አለ? ምን ሊሆን ይችላል? አላውቅም፣ ግን በጣም ትክክል እያነሳሽ ነው መስሎኝ። እርግጠኛ ነሽ? ያው በጣም እርግጠኛ ነኝ። እውነት? እና ካሜራስ ጋር ይዘው አንዳንድ ቦታዎች ቼክ እያደረግን ነበር። ቬሎ፣ ሜካፕ ምናምን። እና አሪፍ ነገር አገኘሽ? ሰሞኑን ደግሞ ሌላ ቦታ እንዞራለን። እስኪ ሜካፕ፣ ቬሎ ምናምን እናያለን። ግን ምንም አይነት ነገር አዲስ ነገር ካለ ሰውጥ ወደክ እኔ መኪና ሳይ ደስ ይለኛል። እውነት ለመናገር የተነፈሰ ጎማ ሳይ ነፋ ነፋ ይለኛል። እንደዚህ ጫር ጫር ያለ ነገር ሳይ ቀባ ቀባ ይለኛል። አቤት የመኪና ፍቅሬ፣ አቤት የስራ ፍቅሬ። ይሄ ሰውዬ ደግሞ ምን አባቱ ነው መጥቶ አይጭንልኝም እንዴ? እድል ሄሎ ቤኪ። ሄሎ እድል፣ ተሽሎሽ ነው የደወልሽው? እኔን ነገር ታውቀው የለ ትንሽ ሰዓት እኮ ነው። ወይኔ አንቺ ልጅ፣ አሌክስ እኮ ይሄንን ስለሚፈራ ነው አትምጪ፣ ለእኔም ቢሆን ምግብ አታምጪልኝ የሚልሽ። አሁን ወሬን ተውና አንድ ነገር አድርግልኝ። እድልዬ፣ ምን ላድርግልሽ? የተነፈሰ ጎማ አለ ልንፋልሽ፣ ወይስ የተጫረ ቀለም አለ ልቀባልሽ? ወንድሜ እየተጨናነቀ ስለሆነ የሆነ ነገር ብላ አረጋጋው። ግን እኔ መምጣት የሚያስፈልግ ከሆነ በእናትሽ ንገሪኝ። አያስፈልግም አልኩህ እኮ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ እና ለማን ነው? ለራሴ ነው። ወንድሜ ደግሞ አንተ ደግሞ ምን ሆንክ? አንቺ እኮ ለእኔ እህቴ ብቻ አይደለሽም፣ ደስታዬ፣ አለሜ፣ ሁሉ ነገሬ ነሽ። በእናትህ ወንድሜ እንደሱ አትበል፣ በጣም ይጨንቀኛል። ለምን ይጨንቅሻል? እንጃ። ቅድም ስልክ እየጠራ ነበር። ማን የደወለው? ቤኪ ነው። አሁን ደውለታለሁ፣ አታስቢ። በቃ የደወለው እኔ እጠጣለሁ። ይኸውልሽ ለሱ የምደውልለት በስራ ስትጠጪ ሳይሽ ብቻ ነው እኮ። እጠጣለሁ፣ ሂድ እኮ ተጫ። እሺ እኮ ጀምሩና ሄዳለሁ። እሺ በቃ እኮ ጠጪ፣ በደንብ ጠጪ። ወንድሜ ደግሞ ሂድ በቃ። እሺ አሁንስ ምን እንደሚሻለን ጭንቅ ላይ ነው። እድል ግን ምንም የምትሰማ ጉዳይ አለች። ቆይ አንተ በይሳት አብራቸው ብትሆን ምንድነው ችግሩ?
እኔማ እኮ ልሄድ ነበር፣ ግን እሷ ናት በቃ እዛው ሁን አታስፈልግም ያለች። እሺ እስከ መቼ ነው በዚህ ሁኔታ ምን ዘልቀው? እስኪ ተይኝ፣ ምንም አልገባኝም። ቤኪ እኛ እንደ ጓደኛ ማድረግ ያለብን የሚጨንቃትን ነገር ቀለል ለማድረግ ነው። እና እስቲ ቃልን ቀረብ ብለህ አውራት። እኔ እኮ ከቃል ይልቅ ማውቀው ሳሚን ነው፣ እሱንም በስሱ አውቃለሁ። እስኪ እሺ በለኝና ቃልን ቀረብ ብለህ አውራት። እኔ ተናግሬያለሁ። ይሄ ነገር ሌላ ጦስ እንዳያመጣ። አይ እንግዲህ አንተ ደግሞ አትፍራ። እሺ በቃ ስልኳን ፈላልጌ ደውዬ አናግራታለሁ። በጣም አሪፍ። ጎሽ ደወለ። እሱን እያወራው ከዚህ እንደ ብር አንጨቆረን ድረስ ሄዳለሁ። አሁን ባላግ እንዳትደውል፣ እኔ እዚህ ድረስ አልመጣም። ሄሎ አሌክሶ፣ እንደው ምን እንደሚሻለን ፈጣሪ ሆይ በምሕረት ጎብኘት። እኔ ወንድምሽ ምን አይነት መተያተኛ ቁርስ እንደሰራልሽ አታውቂም። እኔ አንተ ነሽ ናት እድል እድልዬ፣ እህቴ፣ የኔ ውዴት እድል እድል እድል፣ እህቴ እህቴ፣ እድል፣ አንቺ እድል እድል እድል፣ አንቺ እድል እድል እድል፣ ኧረ በእግዚአብሔር አቀለች እድል፣ አንቺ እድል 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 እድል፣ ኧረ በእግዚአብሔር እድል፣ አንቺ እድል እድል። ደህና ነሽ? ደህና ነሽ? የእኔ እህት ይቅርታ፣ እኔ ልታፈለልሽ የእኔ እናት። ደህና ነሽ? ስቀሰቅስሽ እኮ አልሰማ ብለሽኝ እኮ ነው። አትሞችም እሺ የእኔ እናት። ደህና ነሽ? እሺ ነይ ነይ ወደዚያ አይዞሽ እሺ። ቤኪ እየሰማሁ ነው። ለምን ነበር ላግኝሽ ያልከኝ? ለምን እንደፈለኩሽ መገመት አያቅትሽ። ስለ አሌክስ ላወራሽ ነው። አሌክስ? አዎ አሌክስ። ምንድነው ስለሱ ሳወራ ፊትሽ ተቀያየረ? አይ ምንም። ይኸውልሽ ግድ የለሽም ቃል ልትነግሪ ልታወሪኝ የምትፈልጊው ነገር ካለ አውሪኝ በእናትሽ። ቤኪ ላግኝሽና ማውራሽ ነገር አለ ያልከኝ እኮ አንተ ነህ። እሱማው ግን ስለ አሌክሱ ሳወራ ፊትሽ ላይ የሆነ ሀዘን ነገር አስተውያለሁ። ለዛ ነው የምታወሪኝ ነገር ካለ ያልኩሽ። ግድ የለም መጀመሪያ አንተ የምታወራኝን ልስማ። ይኸውልሽ ቃል እድል በጠና ታማለች። እድል አሌክስ? ትግባባላችሁ እንዴ? ስለሷ እኮ አውርቶ አይጠግብም። ያው በአካል ባንተዋወቅም በፎቶ ግን በደንብ ነበር ማውቃት። ልክ ነሽ። በጣም ነው የሚወዳት። ቆይ እሺ ምን ሆና ነው? የልብ ኬዝ አለባት። ውይ የኔ እናት። እና አሌክ ተጨንቋል በለኛ። እንዴ አሌክ ነው እንዴ የምትይው? አዎ አሌክ ነበር የምለው። አዎ በጣም ተጨንቋል። መሽቶ በነጋ ቁጥር ትሞትብኛለች እያለ ስራ መስራት እራሱ አልቻለም። እኛም በሱ ምክንያት የሌለ ተጨንቀን። የኔ እናት። እና ቆይ እሺ ምን ይሻላል በእናትህ? በዛ ላይ ሐኪሞች እንዳትጨነቅ ብሎናል። እሷ ደግሞ መሽቶ በነጋ ቁጥር እየተጨነቀች ነው። ስትጨነቅ ደግሞ ፌንት ትበላለች። ቆይ እሺ ግን ምንድነው የሚያስጨንቃት? ምን ሊሆን ይችላል? የአሌክሶ ነገር ነው። አልገባኝም። እሱን ጥዬው ልሞት ነው፣ ወንድሜ ደግሞ ማንም የለውም ምናምን ትላለች አይደል? አዎ እሱ ደግሞ በአንድ ሴት የቆረበ ይመስል በቃ ትዳር ምናምን አልፈልግም ካሁን በኋላ ሴት አጠገቤ እንዳትደርስ ምናምን ይላል። ለምን? ያው ከቃል ውጪ ሴት አላገባም ምናምን ነው የሚለው። ኧረ
ያን ሁሉ ነገር ካደረገኝ በህይወቴ ከተጫወተ በኋላ ከቃል ውጭ አላገባም ይላል እንዴ? አልገባኝም። ቆይ የምታወሪው አሌክስ የኔ ጓደኛ ነው አሌክስ ሆኖ አይደል እንዴ? ቃል ትንሽ ነው ታንስ እንዴ? ቤኪ እንዴት ነህ? ሳሚ ቢስ ነው። ደህና ነኝ። ትተዋወቃላችሁ እንዴ? አዎ በአሌክስ የተነሳ አውቀዋለሁ። እንዲሁ ቀርበን አውርተን አናውቅም እንጂ። ግን አንተ ደህና ነህ? ቃልዬን ታውቃታለህ እንዴ? አዎ አውቃታለሁ። እንዲሁ በመንገድ እያለፍኩኝ ሳገኛትም ብዬ ሰላም ልበላት ብዬ አስቁሚያት። በጣም ደስ ይላል። ፍቅር ደግሞ ነገርሽው እንዴ? ልንጋባ እንደሆነ? ሰማሁ። በቃ እኔ ልሂድ። እንደውም ዛሬ አሌክስን ላገኘው እያሰብኩ ነበር። ካገኘው ንገረው። እሺ እሺ። አንተም እንዳትቀር። ቆይ ለምን መጣሽ? እቺስ ጨንቀኝ የሌላ። እሺ ነይ ቁጭ በይ፣ ሻይ ምናምን ላፍላለሽ። ወንድሜ እድሜው ረጅም ነው። ሄሎ አሌክሶ። አንተ ልጅ ቆይ ለምንድን ነው ስራ ያልመጣው? ምንም ዛሬ ማታ ስጨብስ አድረህ ነው አይደለ? አሌክስ ቆይ ምንድን ነው የምታወራው? ቆይና ታዲያ ለምንድን ነው ስራ ያልገባው? እየመጣሁ ነው። እመነኝ እየመጣሁ ነው። 2 ደቂቃ። ይኸውልህ በአንተ ምክንያት ስራ ተበደለ ብላ ጩና እያበደች ነው። ምን የኔ ያለመኖር ምን ያጎላል? ይኸውልህ ቢያንስ ትላላካቸው ነበረ እንዴ። ቆይ እቺ ሴትዮ ምንድን ነው ችግሯ? ላምፓርድ አለ እንዴ? ላምፓርድን ትላከው። እሱም ዛሬ አልመጣም። አታምጣ ስለው አምጥቶ ቆለለው አለ ታች ቤት ያለው ገራጅ ሰውዬ። እሱ ደግሞ ምን ቆርጦት ነው የቀረው? እሱም እኮ ያንተ ብጤ ነው። ይሄኔ ሲገለብጥ አድሮ ይሆናል። አሌክሱ እንከባበር። አብረን በበላን አብረን በጠጣን። እኔ ከማንም ሰው ጋር እንዳታወዳድረኝ። ታውቀኛለህ፣ እኔ ቺፍ ነኝ። ካምቢዮ ብቻዬን አውርቼ ብቻዬን መሰክል ሰው ነኝ። መኪና ያለ ጎማ ማሽከረክር ብቁ ቺፍ ነኝ። ታውቃለህ አይደል? ይኸውልህ ቤኪ አሁን ወሬ አታብዛ። የምትመጣ ከሆነ ቶሎ ና እሺ። አረ በቃ እመጣለሁ። ያ ጋራጅ ካለ እኔ ባዶ እንደሆነ አውቃለሁ። ቆይ እኔ ግን የምልህ አሌክሱ እድል እንዴት ነች? ደህና ነች። ሰማ አሌክሱ ልደውልላት እንዴ? ትነሳ ይሆን? አይ ትንሽ ቆይ። ጠዋት ራሱ በማይሆን ነገር ደንግጬ እንቅልፍ አስቀስቅሻታለሁ። ስለዚህ በደንብ ትረፍበት። እሺ በቃ መጣሁ። ይኸውልህ ልክ እንደ ፌራሪ ብርር እያልኩ በቃ በር ላይ ነኝ። ቻው። እንደው ይስሩ እንዴት እንዳስጠላኝ። ቆይ ግን ከዚህ ሁሉ ለምን የራሴ ገራጅ አልከፍትም? ለምን የራሴን ገራጅ ኦፕን አላደርግም? ጋራጅ ለካ ድሃ ነኝ። ለራሴ የምቀይረው ጫማ የሌለኝ አፍ እንደ መክፈት ገራጅ መክፈት ቀላል መስሎ። አይ ቃል የስራሽን ይስጥሽ። ገና በጠዋቱ ብረሰረሰሪ ነካሹ። ገራጅ መክፈት አይ እንደሆነ ሞራሊ ከየት ያመጣሁት እንደሆነ። እድል ምን ነው ዝም አልሽ? አመመሽ እንዴ? ኧረ አላመመኝም። ዝም ስትይ እኮ ግራ ቢገባኝ ነው። የሆነ ነገር እያሰብኩ ስለሆነ። ምንድን ነው የምታስበው? ምን ሊሆን ይችላል? ያው ስለ ወንድሜ ነው። ስለ ወንድምሽ ምን? አንቺ ደግሞ ሁሌ ምንድን ነው አዲስ የምትሆኚው? ትናንትና ነገርሽ የለም? አሁን ስንት የሚያሳስበን ነገር እያለ አሁንም እዛው ላይ ነሽ። በዚህ ሰዓት ከወንድሜ ውጭ ምን ሊያሳስበኝ ይችላል? የጤናሽ ጉዳይ ነዋ። የጤኔ ነገር እኮ ያበቃለት ነገር ነው። ግን ደግሞ ለወንድሜ የሆነ ነገር መፈለግ አለብኝ። አንድም እንዲህ ስትጨናነቂ ነው እየታመምሽ ያለሽ። በእናትሽ እንደሱ አትበይ። ለመሆኑ እዚህ መምጣትሽን አሌክስ ያውቃል? ኧረ አያውቅም። ካወቀም ያብድብኛል። ይህ እኮ ትክክል አይደለም። እንዴት? ምክንያቱም እቤት ያለሽ መስሎት ድንገት ብሄድስ? ወይኔ ጉዳይ። ታዲያ እንዴት ይሻላል? በይ አሁኑኑ ደውለሽ እዚህ እንዳለሽ ንገሪው። እሱም አይሆንም። ታዲያ ምን ተሻለ? አላውቅም። አቤት አንቺ ልጅ ግን ችግር አለብሽ።
ለማንኛውም ለዛ ቤኪ ለሚባል ጉዳይ ደውለን አሌክስ ወደ ቤት የሚሄድ አላማ ካለው ደውሎ እንዲያሳውቀን እናድርግ። የኔ እናት ምን አባቴ ላድርግሽ? ነፍስ ነገር እኮ ነሽ። ሙገሳውን ትተሽ ምን አለ የምልሽን ነገር በሰማሽ። እኔ ያለው ምን አልሰማ እንዳልሽማ ልቦናሽ ያውቀዋል። ሄሎ ቤኪ። ሄሎ ቲጂ። ምንድነው ድምጽ የተረበሸ ይመስላል? እባክሽ የሆነ ነገር በጣም ግራ ገብቶኛል እኮ። ምንድነው? ይህንን ጉዳይ በስልክ ሳይሆን በአካል መጥቼ ነው የምልሽ። እባክህ የሆነ ፍንጭ ስጠኝ። ምንድነው የምታስጨንቀኝ? እንግዲህ ሲነግሩሽ ስሚ። ይልቅ ለምን ደወልሽ? እኔማ እድል ከኔ ጋር ነበረች። ድንገት ደግሞ አሌክስ እሷን ለማየት ወደ ቤት ከሄደ እንድታሳውቀኝ ነበር። የትም ሄደ አይመስለኝም። አሁን ተደዋውለን ነበር። ቦስ አስቸኳይ ጉዳይ ያዙት በጣም እየተጣደፈ ነበር። ከሆነ ጥሩ። እንግዲህ ውስጥ በልፍጠን። ምን እያለ ነው? ይሁን የገጠመው ነገር እንዳለ ድምጽ ያስታውቃል። ንገረኝ ስለው በአካል ካልሆነ አልነግርሽም ብሎ ግግም ማለት። ወንድሜ ምን ሆነ? አንቺ ደግሞ አላበዛሽም? ምን ነው ምድር ላይ የሚፈጠሩ ነገሮች በሙላ በወንድሜ ዙሪያ ነው አልሽ? ቲጂ በእናትሽ እንደሱ አትበይ። እኔ እኮ ልጅ አይደለም። እሱንም አውቃለሁ። ቆይ እኔ ምንም ቅድም ለቤኪ ዛሬ አሌክስ እናገኘዋለን እኮ የምርህ ነው? አዎ የምሬ ነው። ምን ነው ችግር አለ? ማለት እሱ ማግኘት ለምን አስፈለገ እንዴ? ባገኘው ምን ችግር አለ እንዴ? እኔ እኮ ጓደኛው ነኝ። በዛ ላይ ደግሞ ላገባ እንደሆነ እነግረዋለሁ። ኧረ ሳሚታው፣ ለምን የምትጋባው እኮ ከኔ ጋር ነው። እኔ እሱ ነኝ፣ ለአንተ ደግሞ ጓደኛክ ነው። ቃል ላገባት ነው ስትለው እንኳን ደስ አለ የሚል ነው የሚመስለው እንዴ? ቃል ይሄ እኮ ኖርማል ነገር ነው። በዛ ላይ ደግሞ አሌክስ ሰው የሚረዳ ልጅ ነው። የፈለገ ነገር ቢሆን ደስ አይልም። አንቺ አትጨነቂ። ለምን አልጨነቅም? ከኔ ጋር እንደሆንኩ ካወቀ ጊዜ ጀምሮ እኮ በጣም እንደተናደደብን ነግረኛል። እሱማ በወቅቱ ተናዶ ነበር። አሁን ግን ይረሳዋል ብዬ አስባለሁ። እኔ ግን እንደ ሰውኛ ሳስበው ምንም ነው ደስ ያላለኝ። አልገባኝም። ለምንድን ነው በዚህ ልክ የምትሞግሽ? ጀበረ? አዎ በጥቂቱም ቢሆን ደብሮኛል። አንዳንዴ በሰው ላይ የምናደርጋቸው ነገሮች በራሴስ ቢደርሱ ብሎ ማሰብ ተገቢ ነው እንዴ? ራሳችንን እኮ በሰው ጫማ ውስጥ ነን፣ እንዴት እንደሚፈጠር ማሰብ አለብን። ቃል እኔም አላውቀው ለአሌክስ ከውስጥሽ ያልወጣ ስሜት አለ እንዴ? ምንድን ነው የምታወራው? ምን ላድርግ? አጥብቆ ስትከራከሪ እኮ ግራ ቢገባኝ ነው። ከዛ ሁሉ ስሜት በኋላ እንደዛ አድርጎ ከሰባበረኝ በኋላ ስለሱ ማሰብ የምችል ሞራል ያለኝ ይመስልሃል? እኮ እንደሱ በኛ እንዴ? እኔንም እኮ ግራ አጋባሽ። ከሻልክ ጨዋታ ብትቀይር ደስ ይለኛል። እሺ ነው ልጅ። ይልቅ ወንድምሽ እንዴት ነው? ደህና ነው። አይ ኤርሚ፣ ያን የምርመራ ውጤት እንደምንም ለምባን አስቀይር ኖሮ እኮ ይሄኔ በንብረት ላይና በሰው ላይ ከፍተኛ ጉዳት በማድረስ ወይኔ ቤት ነበር አይደል? ታዲያ ስንት ነገር አድርገን እኮ ነው መረጃውን የሰወርነው። ያንተ ሁለታማ እኮ መቼም አይረሳው። አንተ ነው ረሱን ባታደርግ ኖሮ ይሄኔ እሱም ወይኔ ቤት እኔም ባዘን ተቆራምጄ ነበር። ይልቅ ፈታ በይ። ያለፈው አንተ ለምን የሆንከውን ነገር በገጽ አትናገርም እንዴ? አታጣርፊኝ። ልናገር አይደል እንዴ መጣሁት? አታጣርፊኝ። የኔ ወንድም ወሬ ማሽሞኑን አባዜ እንዳለብህ አውቃለሁ፣ ግን ፕሊስ ወሬ እየመረጥክ አሽሞኑን። እድል ይቺን ልጅ አንድ በት ቤኪዬ፣ እኔም ጨንቆኛል። ይልቅ የሆንኩን ነገር ንገረኝ። ቃልን አግኝቻት ነበር። አወራችሁ? አዎ አንዳንድ ነገር ማውራት ጀመርኩና አንቺንም እንዳመመሽ ነገርኳት። እና ምን አለች? ትንሽ ካዘነች በኋላ እና ታዲያ ለምን ልታገኘኝ ፈለክ ምናምን አለች። ከዛ በኋላ በቃ አሌክስ እኔ ከቃል ውጪ ሌላ ሴት መቅረብ አልፈልግም ምናምን እያለ ነው ብዬ ነገርኳት። ከዛ በኋላ ያለችው ነገር በጣም ረብሽ። ምን አለችክ? ያን ሁሉ ነገር ካደረገ በህይወቴ ከተጫወተ በኋላ ምናምን ስትል ግራ ገባኝ። አልገባኝም። እኔም እኮ ጭንቅላቴን ያዞረው እሱ ነው። ይሄ ነገር ወዴት እየሄደ ነው? እንዳለችው ከሆነ እኮ አሌክስ እንደበደላት እየተናገረች ነው ያለችው። እኔስ የተምታታብኝ እሱ አይደለም? አሌክስ ደግሞ ተበድያለሁ ብሎ እንደራቃት ነው የምናውቀው። ቲጂዬ፣ ይሄ ነገር እኮ የሆነ ችግር አለው ብዬሽ ነበር። ብቻ ጉዳዩን ወደ ሳሚ እያወሳሰብሽው ባልሆነ። ቤኪ፣ አሁን ባለው ሁኔታ የሚሰማኝ እሱ ነው። እኔ ግን ምንም እየገባኝ አይደለም። ቤኪ፣ ይሄ እኮ ግልጽ ነው። እሷም ተበድያለሁ ካለች እሱም ተበድያለሁ ካለ በመሀላቸው የሆነ ጌም የሚጫወት ሰው አለ። እሱ ደግሞ ሳሚ ይመስለኛል። ጉድ በል ጎንደር ማለት ይሄኔ ነው። እና ታዲያ ምን ልናደርግ ነው? ይህንን ሚስጥር እስከ ጥግ ድረስ ሄደን መፍታት አለብን እኮ። እንዴት? ቃል ማግኘት አለብኝ። ከዛስ ምን ልትያዝ? ቼክ አደርጋታለሁ። እሱ በፍጹም አይሆንም። ለምን ሲባል? ይኸውልሽ እሷን ማግኘት ውስጥ በጣም መጉላላት ይኖረዋል። አንቺ ደግሞ በዚህ ሰዓት መጉላላት ሳይሆን ያለብሽ ራስሽን መጠበቅ፣ ራስሽን መንከባከብ ነው ያለብሽ።
አዝናለሁ። አልሰማችሁም? እንግዲህ አትድረቂ። እናንተ ልጆች ግን ለምን አትረዱኝም? በቃ ወንድሜ መዳር አለብኝ። ይኸውልሽ እሱን እኮ አውቃለሁ፣ ግን ጉዳዩን ማስኬድ ያለብሽ አንቺ ሳትሆኚ እኛ ነን አይደለ? ሁኔታችሁን ሳይ ምንም በእኔ ልክ ፕሮሰስ ልታደርጉልኝ የምትችሉ አይመስለኝም። እድል ደግሞ ሰው ሚልሽን ስሚያ። ይህ ልጅ እኮ ከእሷ ጋር ሲዳረቁ ነው የመጣው እኮ ያንቺን ፍላጎት ለማክበር ነው። ይቅርታ ጓደኞቼ፣ ተበሳጨሁባችሁ አይደል? እድል አሁን መረጋጋት ይኖርብሻል። እኔ አሌክስ እየጮህብኝ ስለሆነ እሱ ጋር ልሂድ። ይኸውልሽ ቃልን ማግኘት ካለብን አብረን ሄደን እናገኛታለን። ተስማምቻለሁ። እሺ አሁን ስልኳን ስጠኝ። ኦ እየተዋወቅን ከሰጠሁሽ ትሄጃለሽ። አልሄድም አልኩ እኮ። እስኪ ወንድም ይሉት ብለሽ ማየት ነው። ምን አልኩ? ወይ እድል በእናትሽ በቃ እሺ፣ አታልቅሽ። በቃ ሰጥሻለሁ። ነይ በቃ ነይ፣ አታልቅሽ። በቃ አታልቅሽ። እሺ 09 በይ ያሽ 09 7 አታልቅሽ። በቃ ነው አሌክስ እየጠበቀኝ ነው። ቲጂ ቻው። አሁን ውጭ ብላችሁ ጥሩ አይደለም። ስለዚህ ወደዚህ ለምንድን ነው ያስጠራኝ? ምን ነው ሰላማት ነው? ምን እንደሆነ እኮ ወዳጆች ነው እኮ እኔ እናንተ ወዳጆች። አሁን እናንተ ምን ነው እስካሁን እንዳኮረፍክ ነው እንዴ? ይኸውልህ ስለ እኔ ስሜቱ መናገር ተውና የመጣበትን በቀጥታ ተናገር። እድል በጠና መታመም ሰምቻለሁ። እና ታዲያ ደስታ ልገልጽልን የመጣው? ቆይ አሌክስ ለምን አትረዳኝም? ቆይ ምኑን ነው የምረዳ? ፊት ላይ እስካሁን ጥላቻ ነው የሚነበብብህ። ጨረስክ? አልጨረስኩም። እና ታዲያ ምን ቀረ? ምንድን ነው? የሰርግ ወረቀት። ልትጋቡ? አዎ። የአብርሃምና የሳራ ያገናችሁ። አመሰግናለሁ። ከቻልክ አንድ ነገር ላስቸግረ። ምንድን ነው? ሚዜ እንድትሆን እፈልጋለሁ። እሺ እሺ። አሌክስ አንተ የኔ ሚዜ ለመሆን ፈቃደኛ ሆንክ? ጨረስክ? በቃ ምንም የለም። ቃሌን ስሰማ በጣም ነው ደስ የሚላት። ከሆነ ጥሩ። መልካም ቀን። ለአንተ መልካም ቀን ነው ጓደኛዬ። አሌክስ መልካም ሰው እኮ ነው። ቆሻ ምንድን ነው ማድረግ ያለብኝ? መታመሟን ሰማሁ ብዬ ነው መደወል ያለብኝ? ኖ ኖ ኖ ኖ ኖ፣ በፍጹም ይሄማ መሆን አይችልም። ቆይ ከዛ ሁሉ ነገር በኋላ በፍጹም ወደኋላ መመለስ የለብኝም። ሄሎ ሄሎ፣ ማን ልበል? ቃል ነሽ? አውቃለኝ፣ ግን አንቺ ማን ልበል አላወኩሽም። እድላዊት ነኝ። ምን? እድላዊት ያሌክ? አዎ እድላዊት አሌክስ። ደህና ነሽ እድል? እኔ ደህና ነኝ። አንቺ እንዴት ነሽ? እኔማ ደህና ነኝ። ትንሽ እያመመሽ እንደሆነ ሰሞኑና በጣም ነው ያዘንኩት። እራት ዘኝ፣ ችግር የለም። እሺ አሁን በምን አይነት ሁኔታ ላይ ነው ያለሽው? የሞት ቀኔን እየተጠባበቅኩ። ውይ በእናትሽ እንደሱ አትበይ። አንዳንድ እውነታዎችን እኮ ሸሸገሻችሁ። እኔ ያው ቀርቤ ባላቅሽም ግን አሌክስ ስለ አንቺ በጣም ነበር የሚነግረኝ ምን ያህል ጠንካራ ሴት እንደሆንሽ። ልክ ነሽ፣ ጠንካራ ነበርኩ። አሁን ግን ሞት ይፈትነኝ ጀምሯል። የኔ ቆንጆ በእናትሽ እንደሱ አትበይ። ወድጄ እኮ አይደለም፣ ግን ይቅርታ ድንገት ደውዬ ያስጨነቅኩሽ አይደል? አረ ችግር የለውም ቃልዬ። ወይ የኔ ቆንጆ ከቻልሽ ላገኝሽ? መቼ? ዛሬ ቢሆን ደስ ይለኛል። ያው መቼ እንደምሞት አላውቅም አይደል? ለእኔ ጊዜ በጣም ዋጋ አለው። ውይ የኔ እናት በእናትሽ እንደሱ አትበይ።
እሺ አልልም። ግን እሺ አልሽኝ አይደል? እንዲያው እንገናኛለን። አሁን ግን ትንሽ የሆነች ቀጠሮ አለችኝ። በቃ እደውልልሽና እንገናኛለን። እሺ እኔ ቆንጆ። እሺ እኔ ቆንጆ። ደግሞ እንደ ቤተሰብ እንወድሻለን። እሺ እኔም በጣም ወድሻለሁ። እንደ ቤተሰባቶችን እድልዬ በእናትሽ። እሺ በቃ አላስጨንቅሽም። ቃልዬ ግን ስልክሽን እጠብቃለሁ። እሺ እሺ እኔ ቆንጆ እደውልልሻለሁ። ቆሻው ምንድነው ማድረግ ያለብኝ? አሌክሱ ወይ ምን ነው? ምን ሆነ ነው? ምንም አልሆንኩም። እንዴት ምንም አልሆንኩም ትላለህ? ጋቢና እንደዚህ የተገጨ ቪትስ መስሎ። ቆይ ግን ለምንድን ነው በዚህ ልክ የሚፈታተነው? እነማን ናቸው የተፈታተኑ? የሰርግ ቀን ማን የሰጠህ? ስሙን መጥራት አልፈልግም። ይሄ ውሻ ሰርጌ እንድትመጣ ብሎ ጠርቶ ነው? እሱ ብቻ ቢሆን ምን አለ? እሺ ሌላ ምን አለ? ሚዜው እንደሆነ ይፈልጋል። ማ ሳሚ? አዎ እሱ ራሱ። ይሄ አሟል እንዴ? እንዴ ቆይ እኔ ያልገባኝ ነገር እኔ እስከማውቀው ድረስ እንደማትነጋገሩ ነው። ይሄንን ካርድ መቼ ልኮልህ ነው? ስራ ላይ ያለው ላምፓርድ መጥቶ ሰው ይፈልጋል አለ። ሰው ጣሱ ነው። ወይኔ ቤኪ ያለ መኖሪ እዚህ ድረስ መጥቶ። ይኸውልህ ቤኪ አንተ ተረጋጋሽ። እሺ እሺ እረጋጋለሁ። ቤኪ ተረጋጋ። እንደው አሌክሱ ስሞትልህ እውነቱን ንገረኝ። እሺ አላልከውም አይደለ? ምን ሚዜነቱን ነው ተቀብያለሁ። መድኃኒዓለም ሚዜ ለመሆን ተስማማ? አዎ ተስማምቻለሁ። አሌክሱ ይሄ በፍጹም አይሆንም። ለምን? እኔ እያለሁ በስሜት እንዲቀልል ስለማልፈቅድለት። እኔ ደግሞ ሰርጓ ላይ ተገኝቼ እሷን ማጣቴ ስሜቴን እንዳልጎዳው ላሳያት እፈልጋለሁ። ይኸውልህ ራስን አትዋሸው። እሷን ማጣት በጣም ጎድቷል። ቤካ በቃ ተወኝ። እሺ ተውካለሁ። ግን አንድ የመጨረሻ ጥያቄ ልጠይቅህ። ምንድን ነው? ግን እርግጠኛ ነህ እሷ በሰራችሁ ፋውል ነው የተለያያችሁት? ምን ለማለት እየፈለክ ነው? አይ ምንም እንዲሁ ለማወቅ ያክል ነው እኮ። ይሄን ነገር እስካሁን አታውቁምና ነው እንዳዲስ የምትጠይቀኝ? አሌክሶ በቃ ትቼዋለሁ አልኩህ አንዴ። አሁን በቃ መሄድ አለብን። የት ነው የምትሄደው? እህቴን ልጄ ነው መሄድ አለብን። ይሄ ጭንቀት የሚለቀኝ እሷን ሳያት ብቻ ነው። እሺ በቃ እንደዛ ነው። ከፍተዋው በእናትህ። እሺ ተረጋጋ። አንተ እንደዚህ ስለሆንክ ምን የሚፈጠረው ነገር አለ? ኧረ አሌክሶ በእናትህ ጭኔንም አታስጨንቅ። ሄሎ ቤኪ፣ የት ነሽ? ቲጂ ሚሪንዳ ጋብዛኝ እየጠጣሁ ነው። ይኸውልሽ ቶሎ ብለሽ ወደ ቤት ሂጂ። ለምን? አሌክስ የሆነ ነገር አስደብሮት እህቴን ሳይ ብቻ ነው የምረጋጋው ብሎ ወደ ቤት እየመጣ ነው። ካጣሽ ደግሞ ይደብሯል። እሺ በቃ እድል ምንድን ነው? አሌክስ ወደ ቤት እየሄደ ነው። ጠንቅኛሽ። እሺ ደርሻለሁ። ወትር ካይኔ ማረፋው መከታ ክብሬ ሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ስለኔ ሞትን ገራ ሁሉን የቻለ መከራ የሆነ ነገር እንደሆንኩ እኮ ያስታውቃል። የኔ ወንድም እሺ ንገረኝ፣ ምን ሆነህ ነው? አረ ምንም አልሆንኩም ወንድሜ፣ በእናትህ አትዋሽኝ። ምንም ይሄን ያክል የሚያስጨንቅ ነገር አይደለም። ድንገት እኮ ስትመጣ ግራ ገብቶኝ ነው። ይኸው ቅድም ስንለያይ ትንሽ አሞኝ ስለነበረ እሱ አሳስበኝ ነው ላይሽ የመጣሁት። እርግጠኛ ነክ? አዎ በደንብ እርግጠኛ ነኝ። አይዞህ እሺ፣ ሁሉም ያልፋል። ዛሬም ይሄ ቀን አልፎ ያን እያለን እናወራዋለን። ልክ ነሽ፣ ሁሉም ያልፋል። በቃ የሚበላ ነገር ላምጣልን፣ አፍ ላይ ታደርጋለሽ።
ማን ነው የሰራው? እኔ ነኛ። እህቴ ቆይ ምን እየሆንሽ ነው? ምን አጠፋው? ከዚህ በኋላ አንቺ ምግብ አትስሪ፣ እኔ ምንም ነገር አልፈልግም ብዬሻል ነበር እንዴ? ወንድሜ እንደ መደበሪያ እንዲሆነኝ ብዬ ነው እንጂ እኮ ራሴ ማስጨነቅ ፈልጌ አይደለም። ቢሆንም እንደዛ ማድረግ አልነበረብሽም። ሰው ሆኜ